ይህን በብራናው ላይ ተጽፎ ያለውን የግዕዝ አሃዝ ወደ ግዕዝ ፊደል ቀድሞ የቀየረ ሰው የ100 ብር ጊፍት አለው። እነሆ ይህንና መሰል ወሰብሰብ ያሉ ረቀቅ ያሉ የግዕዝ ቁጥሮችን ለመጻፍ ለማንበብ ይፈልጋሉ? እንግዲያውስ ቪዲዮውን እስከ መጨረሻው መመልከቶትን አይርሱ። ዛሬ ከ10 ሺህ በላይ ያሉ የግዕዝ ቁጥሮች እንዴት ይጻፋሉ? እንዴት ከግዕዝ ወደ አረብ፣ ከአረብ ወደ ግዕዝ፣ አሃዝ ከአሃዝ ወደ ፊደል እንዴት አድርጎ ይቀየራሉ የሚለውን ዛሬ ሰፋ አድርገን እንማራለን። ከ10 ሺህ በላይ እስከ ዛሬ ባለነው እስከ 1 ሺህ ያሉ ቁጥሮችን አይተናል። ከ1 ሺህም እስከ 10 ሺህ ያሉ ቁጥሮችን በደንብ ለማየት ሞክረናል። እሱን ያላያችሁ ሰዎች ወደ ኋላ ሄዳችሁ ቪዲዮውን ተመልከቱ። አስቀድሜ እንደነገርኳችሁ ይህ ትንሽ ረቀቅ ስለሚል ከክፍል 1 እስከ ክፍል 3 ያሉትን ተከታታይ ትምህርቶች ያልተማራችሁ ከባድ ስለሚሆን ወደ ኋላ ሄዳችሁ ቪዲዮውን እንድትመለከቱ አሳስባችኋለሁ። ለምን ይሄ ይረቃል። በክፍል 1 ከ1 እስከ 1 ሺህ ያሉ ቁጥሮችን ተመለከትን። ከዛ ደግሞ በክፍል 1 መሰረታዊ ቁጥሮች ነው ይቅርታ፣ በክፍል 1 መሰረታዊ ቁጥሮችን አየን። በክፍል 2 ትምህርታችን ደግሞ ከ1 እስከ 1 ሺህ ያሉ ቁጥሮች እንዴት እንደሚጻፉ እንዴት እንደሚቀየሩ ተመለከትን። በክፍል 3 ትምህርታችን ደግሞ ከ1 ሺህ እስከ 10 ሺህ ያሉ ቁጥሮች እንዴት ይጻፋሉ፣ እንዴት ይተነተናሉ፣ እንዴት ይነበባሉ የሚለውን በደንብ ለማየት ሞክረናል። ይህ ደግሞ ትንሽ ረቀቅ ያለው የመጨረሻው ክፍል ማለት ነው። የቁጥር ነገር ካላቆም ነው ማለቂያ ስለሌለው ለመጨረሻ ጊዜ የመጨረሻ ክፍል ነው። ከ10 ሺህ በላይ ያሉ ቁጥሮች ስለሆነ የምንመለከተው ረቀቅ እንዳይልባችሁ ወደኋላ ያሉትን ቪዲዮዎች በደንብ ተመልከቱ። ትምህርታችንን በ3 ከፍለን እንመለከታለን። ክፍል 1 የሚሆነው ከ10 ሺህ በላይ ያሉ የአረብ ቁጥሮችን ወደ ግዕዝ አሃዝና ፊደል መቀየር ነው። እነሱን እንመለከታለን። ከዛም ደግሞ ወደ ፊደል የአሃዙን ወደ እንትን ደግሞ እንቀይራለን፣ ወደ ግዕዝ ፊደል እንቀይራለን። ይህን ነው በመጀመሪያ የምንመለከተው። እንደምታዩት እዚህ ጋር የተወሰኑ ቁጥሮች አሉ፣ ረቀቅ ያሉ በዛ ያሉ ከ10 ሺህ በላይ ያሉ ቁጥሮች ናቸው። እነዚህ አላነባቸውም። እነዚህ የአረብ ቁጥሮች ወደ ግዕዝ አሃዝና ፊደል እንዴት አድርገን በቀላሉ እንቀይራለን፣ ሳይንሳዊ በሆነ ሂሳባዊ በሆነ መንገድ እንዴት አድርገን እንቀይራለን የሚለውን እንመለከታለን። አንዱን ስንቀይር በደንብ ማየት መጻፍ ይፈልጋል። እየጻፋችሁ ተከታተሉኝ። የመጀመሪያው 1000 ስንት ነው? 56 ነው። ትንሽ ወሰብሰብ ይላል እዚህ ጋር፣ ያንም እንድታውቁ ነው። የመጀመሪያው 1000 ስንት ነው? 95 1095። ይሄ ባጭሩ 1000 ማን ነው? ይቅርታ 10095 10095 10,000 እንዴት እንደሚጻፍ አይተናል ከዚህ በፊት። ስለዚህ 10,000 ሲደመር 95 እንደተለመደው መበተን ነው። ከተበተነ ቀላል ነው። ስለዚህ 10,000 ሲደመር 95 ነው። 10,000 እንዴት ይጻፋል? 2 ነው። 102 በአንድ ላይ ይጻፋል ማለት ነው። አንድ ቁጥር ቢጻፍም ባይጻፍም ችግር የለውም። አሃዱ እልፍ ለማለት ነው። አሃዱ እልፍ ከዛ 95 90 እንዴት እንደሚጻፍ እናውቃለን። 5 እንዴት እንደሚጻፍ እናውቃለን። ስለዚህ አሃዱ እልፍ ተስአ ወአምስቱ ወአንድ ብቻ ነው የሚገባ ማለት ነው። እዛ ጋር አንዱ ጋር ብቻ ነው። አሃዱ እልፍ ተስአ ወአምስቱ ብለን እናነባለን። ሁለተኛው ደግሞ 17235 አለ። ይሄ ደግሞ ትንሽ ከዛኛው ወሰብሰብ ይላል። 17235 ይሄንም መበተን ያስፈልጋል። 10,000 ሲደመር 7,000 ሲደመር 200 ሲደመር 30 ሲደመር 5 እነዚህ ባንድ ነው። ላይክ ተርሞች ለምሳሌ 7,000 እና 200ን ባንድ አድርገን መጻፍ እንችላለን። 72 ሲባዛ 200 ማነው 72 ሲባዛ 100 7200 ስለሚመጣልን ይሄን ባንድ ማድረግ ነው ላይክ ተርም ስለሆነ። ስለዚህ 10,000 ይታወቃል። 7200 ደግሞ 72 ሲባዛ 100 ነው። ከዛ 30 ሲደመር 5 ነው። አንድ ላይ እልፍ 70 ወክልኤቱ ምዕት 30 ወአምስቱ። አያችሁ በቀላል ነው። እልፍ
ሰብአ ወክልኤቱ ምዕት ሰላሳ ወአምስቱ ብለን እናነባለን። እናንተ ተመሳሳይ ቁጥሮችን በዚህ መልኩ መስራት ትችላላችሁ። ልምምድ ነው የሚፈልገው። በጣም ቀላል ነው። ዘና እያላችሁ የምትማሩት አይነት ትምህርት ነው። እዚህ ጋር ደግሞ 50 ሺህ አለ። 5 ሲባዛ 10 ሺህ ነው። ይቀላል ነው። 5 ሲባዛ 10 ሺህ ነው። 5 ይታወቃል። 10 ሺህ ስንት ነው ይታወቃል። ስለዚህ 5ቱ እልፍ ባጭሩ 5ቱ እልፍ ሙሉ ቁጥሮች በዚህ ልክ ነው የሚጻፉት። ከ10 ሺህ እስከ 100 ሺህ ያሉት ማለት ነው። 5ቱ እልፍ እያል እንሄዳለን እያሳደግን። ስለዚህ በአንዱ ሁሉም መናገር ነው። ሌሎችንም እንደዚህ 40 ሺህ 30 ሺህ 20 ሺህ 60 ሺህ 80 ሺህ ሌላም እንደዚህ አይነት ቁጥር ቢመጣ እንደዚህ ስለሚነበብ ተመሳሳይ ነው። አንዱን በደንብ ከሰራችሁ ሌሎችንም በቀላሉ በተመሳሳይ መንገድ ቁጥሮችን ቦታ ብቻ በመለዋወጥ መስራት ትችላላችሁ። ተለማመዱት፣ ጻፉ፣ ጠይቁ። ማንኛውም ጥያቄ መጠየቅ ይቻላል። ይሄ 5ቱ እልፍ ይባላል። 50 ሺህ ማለት ነው። ከዚህ ደግሞ ቀጥሎ ያለው ትንሽ ረቀቅ ይላል። 75 ሺህ 75 ሺህ 70 ሺህ ሲደመር 5 ሺህ ነው። ይሄ 10 ሺህ ቤትና ታች ያለው ስለሆነ ሁለቱ በአንድ ላይ እንትን አይሉም። ስለዚህ 70 ሺህ ቅድም እንዳለው 50 ሺህ 5 እና 10 ሺህ ከሆነ 70 ሺህ ደግሞ 7 እና 10 ሺህ ነው የሚሆነው። እዚህ ጋር ጽፈናል። 7 ሲባዛ 10 ሺህ ነው እልፍ ማለት ነው። 5 ሺህ ደግሞ 50 ሲባዛ 100 ነው አይደል? እናውቃለን ይሄን። ስለዚህ ስናነብ 7ቱ እልፍ 50 ምዕት አይባልም። 7ቱ እልፍ 50 ምዕት ሳይሆን 7ቱ እልፍ ወ50 ምዕት እንላለን። 75 ሺህ ዘጋ ኤክስ የሆነው እንደዛ ስለማይነበብ 7ቱ እልፍ 50 ምዕት አይባልም። በአንድ ላይ ወይ ይገባል ወይ ያስፈልጋል አያያዥ ማለት ነው። 7ቱ እልፍ ወ50 ምዕት ታች ያለው ነው። 7ቱ እልፍ ወ50 ምዕት ብለን እናነባለን። 75 ሺህ በዚህ ልኩ ማንበብ እንችላለን። ሌላው ደግሞ 50 ይሄ ወደ 100 ሺህ ቤት ገባ። እስካሁን በ10 ሺህ ቤት ያለው እና ነው። አሁን ወደ 100 ሺህ ገብተዋል። 535692 ነጥብ ደግሞ አለ 741 እነዚህ መዘርዘር ይፈልጋል። በጣም መዘርዘር ማወቅ እዚህ ጋር በደንብ ይው ትንሽ ከቅድሙ ረቀቅ ስለሚል 530 ለብቻ እናደርጋለን። 530 ሺህ ሲደመር 5 ሺህ ሲደመር 600 ሲደመር 90 ሲደመር 2 ላይ ተርሞችን መሰብሰብ ነው። ለምሳሌ 530 ሺህ አሁን እንዴት 530 ሺህ እንዴት እንደሚመጣ በእንትን ማወቅ ይቻላል። 530 ሺህ 53 ሲባዛ 10 ሺህ አሁን ብናባዛ 530 ሺህ ይመጣል። እዚህ ጋር በቅንፍ ያስቀመጥኩት 53 ሲባዛ 10 ሺህ ሲደመር 50 ሲባዛ 100 ሲደመር 6 ሲባዛ 100 ሁለቱ አንድ ይሆናሉ። 50 ወሰለስቱ እልፍ 50 ወሰደስቱ ምዕት ተስዓ ወክልኤቱ ነጥብ ሰባይቱ አርባይቱ አሃዱ ብለን እናነባለን። በደንብ ተለማመዱት። ቀላል ነው። ክፍል 2 ደግሞ ከ10 ሺህ በላይ ያሉ የግዕዝ ቁጥሮችን እንዴት ወደ አረቢክ በቀላሉ እንደምንቀይር እንመለከታለን። አብራችሁን ሁኑ። እየጻፋችሁ በደንብ ጻፉ። እዚህ ጋር በግዕዝ የተጻፉ በግዕዝ አሃዝ የተጻፉ የተወሰኑ ቁጥሮች አሉ። እነሱ እንዴት አድርገን ወደ ግዕዝ ወደ አረቢክ ነምበር እንቀይራለን የሚለውን እንመለከታለን። የመጀመሪያው እዚህ ማንበብ እንትን ካላችሁ 10 ሺህ አንድ ነው። 10 ሺህ አንድ ነው። 10 ሺህ አንድ ስለሆነ 10 ሲባዛ 1 ሺህ ወይም ደግሞ ሲደመር 1 ነው። ይሄ 10 ሺህ ሲባዛ 1 ሺህ ሲደመር 1 ነው። አሃዱ እልፍ ወአሃዱ ባጭሩ አሃዱ እልፍ ወአሃዱ እንላለን። 10 ሺህ አንድ ነው። ሌሎችንም በተመሳሳይ መንገድ እንደዚህ መቀየር ስላላችሁ መጀመሪያ መበተን ነው። ልክ ቅድም የአረቢኩን እንደቀየር ነው። ይሄንም መበተን ይፈልጋል። ከበተነን በኋላ ማንበብ ነው። እያንዳንዱን ወሚገባበት ቦታ እያስገባን ማይገባበት ደግሞ የሚባዛበት ቦታ ላይ ዝም ብለን አያይዘን እያነብን መተርጎም ነው። አሃዱ እልፍ ወአሃዱ ወይም እልፍ ወአሃዱ ማለት ባጭርም እንችላለን ማለት ነው። የመጀመሪያ ነው። ሁለተኛው ደግሞ እዚህ ጋር 10 4 100 100 ይታያል። እዚህ ጋር 10 4 100 100 ይሄ ባጭሩ 140 ሺህ ነው። እንግዲህ እንደሚታየው ሲነበብ 10ቱ ወአርባዕቱ እልፍ ባጭሩ 14 እልፍ ይባላል። ሄሮድስ ያስፈጃቸውን ሕፃን ሲናገሩ 14 እልፍ ይባላል። 14 140 ሺህ ማለት ነው። 14 ያለ እልፍ 10 ሺህ ነው። 14 ሲባዛ 10 ሺህ ባጭሩ ስንት ነው? 140 ሺህ ነው።
ሲነበብም አሰርቱ አርባይቱ በአንድ እንደዚህ ወ ስለሚገባ አሰርቱ አርባይቱ ከዛ እልፍ አለቀ። ባጭሩ እንዲህ አድርገን ማንበብ እንችላለን። ሌሎችንም እንደዚህ የሚመሳሰሉ ቁጥሮችን ቦታ እየቀያየረን ማንበብ እንችላለን። ልምምድ ነው፣ እንደነገርኳችሁ ልምምድ ነው የሚፈልገው። ይሄ አሰርቱ አርባይቱ እልፍ ይባላል። አሁን ያነበብነው አሁን የቀየርነው ቁጥር ማለት ነው። እዚህ ጋር ደግሞ ሰብሰብ ብሏል። 60 አለ፣ 7 አለ፣ 10,000 አለ፣ 50 አለ፣ 7 አለ፣ 100 አለ፣ 50 አለ፣ 7 አለ። ይሄ ወሰብሰብ ያለ ነው። ስለዚህ አጠገብ ያለው ማባዛት ነው። 67 ሲባዛ 10,000 ነው እዛ ጋር ያለው። ከዛ ሲደመር 57 ሲባዛ 100 ነው። ሲደመር 50 ሲደመር 7 ነው። ቀላል ነው ይሄ። ሲነበብም 60 ወሰብአቱ እልፍ 60 ወሰብአቱ እልፍ 50 ወሰብአቱ ምዕት 50 ወሰብአቱ 3 ወ ልብ በሉ በደንብ እናስተውል። እዚህ ጋር 3 ወ ነው የተጠቀምነው። 60 ወሰብአቱ እልፍ 50 ወሰብአቱ ምዕት 50 ወሰብአቱ ወሰብሰብ ባለ አይደል? እዚህ ጋር ይሄ 67,675,000 ነው። በመቶ ቤት ነው፣ በመቶ ሺህ ቤት ነው ያለው። በደንብ ዩ። ከዛ ደግሞ ረቀቅ አለ፣ ከፍ አለ። አሁን ደግሞ ከፍ እያለ መጣ። 90 ይታየኛል። ከዛ 10,000 ይታያል። ይሄ 90 ሲባዛ 10,000 ነው። 900,000 ይመጣ። ስለዚህ እንዳለ ማንበብ እኮ ነው። ተስአ እልፍ ተሳ ወእልፍ አንልም ማለት ነው። እዚህ ጋር ወዛ ጋር ይገባል። ልብ በሉ ተስአ እልፍ ነው እንጂ ተስአ ወእልፍ አይባልም። ወ ስለማይገባ እዚህ ጋር ሁለቱ ተባስቶ ስለሆነ የሚመጡት ተሳ ወ የሚደመሩ ላይ ነው የሚገባው። የሚገመሩ ላይ ነው እንጂ ቢባዘሩ ላይ አይገባም። ወ ብዜት ላይ መሀል ገብቶ አያያይዝም። ስለዚህ ይሄ የምነበበው ተስአ እልፍ ነው ብለን ማንበብ ያለብን እንጂ ተስአ ወእልፍ ካላችሁ ይሄ ምን ማለት ነው? 10,090 ማለት ነው። ተስአ ወእልፍ ካላችሁ። ስለዚህ ጥንቃቄ ማድረግ ያስፈልጋል። ወ አለቦታው ከገባ ንባብ ያበላሻል። እዚህ ጋር ደግሞ 300 ይታየኛል። 100 ሁለት ሲሆን ነው የምናያይዘው እንጂ ሁለት ካልሆነ አናያይዝም፣ አይያያዝም። 3 ከሆነ ሁለቱ ይያያዛል፣ አንዱ አይያያዝም። ስለዚህ 100 ሲባዛ 10,000 ነው እዚህ ጋር ያለው ምን ይባላል? ምዕት እልፍ። የመጀመሪያው ምዕት ነው፣ 100 ነው። ከዛ እልፍ ነው። ምዕት እልፍ ወይም ደግሞ አእላፋት ይባላል። 1 ሚሊዮን 100,000 አእላፍ ነው። 100,000 አእላፍ ነው የሚባለው። ይሄ ደግሞ ከ100,000 ያለፈ 1 ሚሊዮን ስለሆነ 1 ሚሊዮን አእላፋት ነው የሚባለው። ወይም ደግሞ ምዕት እልፍ ኦር አእላፋት እንላለን። 1 ሚሊዮን። አእላፍና አእላፋት በጣም ይለያያሉ። አእላፍ 100,000 ነው። አእላፋት ደግሞ 1 ሚሊዮን ነው። እዚህ ጋር ደግሞ 10 ጨመረ። 10 100 100 100 10 100 10,000 ይህን አንድ ላይ ነው ያለው። ስለዚህ 10ቱ አእላፋት የቅድሙ ላይ አእላፋት ላይ 10 ብቻ ስለጨመረ 10ቱ አእላፋት እንላለን። ለምን ቅድም 3 የን አእላፋት ብቻ ነው ያለው። 10 ሲጨመር ደግሞ 10ቱ አእላፋት ወይም ደግሞ በሌላ መንገድ ትዕልፊት ይባላል። ትዕልፊት 10 ሚሊዮን ትዕልፊት 10 ሚሊዮን ነው። በሌላ ስሙ ደግሞ 10ቱ አእላፋት ስንት? አንድ ሁለት ዜሮ እንዳለው ይታወቃል። ሁለት ደግሞ ሁለት 6 የ10ሩን ስንጨምር ደግሞ 7 ይሆናል ማለት ነው። ሁለት ዜሮዎች አሉት 100 ስለሆነ 10 ሚሊዮን ማለት 1 ሚሊዮን 6 ዜሮ ነው ያለው። ይሄ 6ቱ አሉ 6 ዜሮዎች 10 ሲጨመርበት 7 ይሆናል ማለት ነው። 10 ሚሊዮን አእላፍ 10ቱ አእላፋት ወይም ደግሞ ትዕልፊት ይባላል። ስማቸውን በደንብ እየያዛችሁ። አሁን ደግሞ 4 ሆነ። ስንት ዜሮ ሆነ? 8 ማለት ነው። 8 ዜሮ ሆነ። 8 ዜሮ 10,000 ሲባዛ 10,000 ነው። ትዕልፊታት ይባላል። ቅድም ትዕልፊት ነበር። ትዕልፊታት በዛ 100 ሚሊዮን ሆነ። 100 ሚሊዮን ትዕልፊታት ይባላል። ትዕልፊታት 3 ሳይሆን 4 ነው። የዎችንም እያየን የቁጥር የበዛ በሄደ ቁጥር ቁጥሩም እያደገ እንደሚሄድ ማስተዋል ይፈልጋል። እዚህ ጋር 4 ነው ያለው። 4 ደግሞ 10,000 ሲባዛ 10,000 ነው። ያም 1 ሚሊዮን ይሆናል። ስሙ ምን ይባላል? ትዕልፊታት ይባላል። ስለዚህ በደንብ እናንተ የተማርናቸውን ትምህርቶች እያያችሁ እየጻፋችሁ እያነበባችሁ ስማቸውንም ደግሞ እየያዛችሁ ማንበብ ያስፈልጋል።
ከዛ ደግሞ አሁን ከፍ ይላል። ይሄ አንድ 10 ጨመረ። 4 ያለ አንድ 10 አለ። ቅድሙ ትዕልፊታት ብለናል። ትዕልፊታት 4 የነ ወይም ደግሞ 10 ሚሊዮን። ይሄ ደግሞ 10ቱ ትዕልፊታት ይባላል። 10ቱ ትዕልፊታት ወይም ደግሞ ምዕልፊት 10 መቶ ሚሊዮን ማለት ነው። 10 መቶ ሚሊዮን ይባላል። እንግዲህ 10 መቶ ሚሊዮን አሁን 1000 ሚሊዮን ማለት ነው። አሁን 10 እና መቶ ምንድን ነው? 1000 አይደለ? 1000 ቅድም 100 ሚሊዮን ነበራል። አሁን ደግሞ 1000 ሚሊዮን ይሆናል። 1000 ሚሊዮን 10ቱ ትዕልፊታት ወይም ደግሞ ምዕልፊት 1000 ሚሊዮን። 5 የም ሲሆን ያድጋል በዛ ቁጥር። ክፍል 3 ደግሞ አስቀድሜ እንደተናገርኩት ከ10 ሺህ በላይ ያሉ ቁጥሮች በውሳኔም ያለ ውሳኔም ይነገራሉ። ማለት በልክም ያለ ልክም ተነግረውም ሳይነገሩ። እንግዲህ ተነግረው ሲነገሩ በስፍር ሲነገሩ አስቀድመን ተናግረናል። በውሳኔ ሲነገሩ። አሁን ደግሞ ያለ ውሳኔ ማለት የብዙ ብዙ ማለት ነው። ያለ ውሳኔ ማለት የብዙ ብዙ በጣም ብዙ ቁጥሩን ከመቁጠራችን የተነሳ ምን እንላለን? እያናበብን እናነባለን ወይም ደግሞ እያናበብን ቁጥር እንሰጣለን። ብዙ ሲሆኑ በውሳኔ ሲነገር ማለት በልክ ሲነገር ልክ ያለው ሲኖር እስካሁን ያየነው ነው። ያለ ውሳኔ ደግሞ ሲነገር የብዙ ብዙ ሲሆን በምን እንገልጻለን? እየተናበበ እልፍ፣ አእላፍ፣ አእላፈ አእላፋት፣ ወትእልፊተ አእላፋት፣ ምዕልፊት እያለ እየተናበበ ይነገራል። ይሄ ያለ ውሳኔ ወይ ደግሞ ያለ ልክ ሲነገር ነው። ገደብ ሲኖርና ገደብ ሳይኖር፣ አሁን ገደብ ያላቸውን ላይ አይተናል። ልክ ያላቸው ማለት ነው የተመጠኑትን። ይሄ ደግሞ ያለ ውሳኔ ከልክ በላይ ሲሆን እንዴት ይነገራል የሚለውን ደግሞ አሁን እንመለከታለን። ያለ ውሳኔም ይነገራል። ከ10 ሺህ በላይ ያለ ቁጥር በውሳኔም ያለ ውሳኔም ይነገራል። በውሳኔ ሲነገር ላይ ያሳይተናል። አሁን ደግሞ ያለ ውሳኔ ሲበዛ አያችሁ። 10 መቶ 10 ሺህ 10 ሺህ በዛ። እዚህ ጋር በዛ። አሁን እንዴት የሚደረገው? 10 እና መቶ አንድ ላይ አድርገው አራቱ ደግሞ ለብቻ ስላለ እንደዛ ነው። አእላፈ አእላፋት ይባላል። 100 ሺህ ሚሊዮን አያችሁ። የብዙ ብዙ ሲሆን ማለት ነው። 100 ሺህ ሚሊዮን ሚሊዮን። አእላፈ አእላፋት አእላፍ አሁን ማባዛት እኮ ነው። አእላፍ ስንት ነው? አእላፋ ስንት ነው? አይተናል አይደል? ይሄ 300 አእላፋት ነው አይደል? አእላፍ ደግሞ 10 እና 200 ነው አይደል? 100 ሺህ ሲባዛ 1 ሚሊዮን ነው። ይሄ እኮ 100 ሺህ ሲባዛ 1 ሚሊዮን ማለት ነው። ስንት መጣ? 100 ሺህ ሚሊዮን ማለት ነው። አእላፈ አእላፋት የተናበበ ነው። አእላፍና አእላፋት ማባዛት ማለት ነው። አእላፍንና አእላፋትን ሁለቱን ስናባዛ የምናገኘው ውጤት ነው ይሄ ማለት ነው። 100 ሚሊዮን። አሁን ደግሞ በዛ 6 የሆነ 10 ሺህ 10 ሺህ 10 ሺህ 10 ሺህ። አሁን ትዕልፊተ አእላፋት አያችሁ፣ የብዙ ብዙ ነው። አሁን ይሄ ትዕልፊተ አእላፋት 1 ትሪሊዮን ማለት ነው። ወደ ትሪሊዮን አደገ። ትዕልፊተ አእላፋት ከልክ እያለፈ ሲመጣ ማለት ነው። ቁጥር እያደገ ሲመጣ እንደዚህ ይተነተናል። ትዕልፊተ አእላፋት። ትዕልፊት እንዴት እንደሚጻፍ ማስተዋል ይፈልጋል። ቅድም ለዛ ነው ስማቸውን መያዝ ያስፈልጋል ያልኩት። ትዕልፊት አእላፋት እንዴት ይጻፋል? ስለዚህ አሁን ትዕልፊትና አእላፋት ናቸው የተባዙት። እነዛ ሲባዙ ያን ቁጥር ይሰጠናል ማለት ነው። አሁን ደግሞ 10 ሺህ 10 ሺህ 10 ሺህ 10 ሺህ አደገ። አሁን ደግሞ ከቅድሙ ከፍ አለ። ከቅድሙ ከፍ አለ። 10 ጨመረ። ስለዚህ ምዕልፊትና አእላፋት ነው አሁን ደግሞ የተባዙት። ምዕልፊት እንዴት እንደሚጻፍ ማወቅ ያስፈልጋል። አእላፋትም እንዴት እንደሚጻፍ ማወቅ ያስፈልገናል። ስለዚህ ምዕልፊት እንዴት እንደሚጻፍ ከዚህ በፊት አይተናል። አእላፋት እንዴት እንደሚጻፍ አይተናል። ስለዚህ አእላፋትና ምዕልፊት ሲባዙ 1 ኳትሪሊዮን ይሰጠናል። ኳትሪሊዮን ስንት ዜሮ እንዳለው እናንተ ቁጠሩት። ከዛም በላይ ሲሆን ደግሞ እንደዚህ እያደረግን እያናበብን እናነባለን። ትምህርቱን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ሁኑ። እናመሰግናለን። ማንኛውም ጥያቄ መጠየቅ ትችላላችሁ።